ሃይ ውዶችዬ የብዙ ሴቶችን እኔም ጭምር ጤናማና ረጅም ጸጉር ማሳደግ ቢሆንም አንዳንዴ ሳናቃቸው የምናደርጋቸው የዕለት ተዕለት ስህተቶች ጸጉራችንን እድገት ይገታሉ። ይሄማ አይጎዳም፣ ይሄማ ከጸጉር ጋር አይገናኝም፣ እንዲሁም ሌላም እያለ ጸጉራችንን በገዛ እጃችን እንጎዳዋለን። ዛሬ ደርሰንላችኋል 14 ጸጉራችንን ከማደግ እንዲሁም ከማማር የሚገቱ ነገሮችን አሁን አሳያችኋለሁ። ከመጨረሻ በማየት ጸጉሩን በቶሎ ያድኑ። አንደኛ፣ የተመጣጠነ ምግብ እጥረት። ጸጉር ለማደግ ፕሮቲን፣ አይረን እንዲሁም ባዮቲን ያሉ ቫይታሚኖችን ይፈልጋል። እነዚህ በሰውነትሽ ውስጥ ካነሱ ጸጉርሽ ደካማ ሆኖ እድገቱ ይቆማል። ሁለተኛ፣ ከፍተኛ ውጥረትና ጭንቀት ወይም ስትረስ። ከፍተኛ የስነ ልቦና ወይም የሰውነት ውጥረት ጸጉርን የእረፍት ጊዜ ወይም ሬስቲንግ ፌዝ ውስጥ እንዳይገባ ያደርገዋል። ይህ ደግሞ ጸጉር እንዳያድግና እንዲረግፍ ያደርጋል። ሶስተኛ፣ የሆርሞን መዛባት። የታይሮይድ ችግር ወይም የእርግዝና መከላከያ ኪኒኖች ወይም ከወሊድ በኋላ የሚመጡ የሆርሞን ለውጦች የጸጉሩን እድገት ሊያስተጓጉሉ ይችላሉ። አራተኛ፣ የጸጉር ጫፍ መሰነጣጠቅ ወይም ስፕሊት ኤንድስ። ጸጉር ከስሩ ባያድግም ጫፉ የተሰነጠቀ ከሆነ ቶሎ ይሰባበራል። በዚህ ጊዜ ጸጉርሽ ያደገ አይመስልም፣ ምክንያቱም ከላይ የሚያድገው ያህል ከታች እየተሰባበረ ስለሚረግፍ ነው። አምስተኛ፣ ሙቀት ማብዛት ወይም ሂት ስታይሊንግ። ጸጉርን በከፍተኛ ሙቀት ማድረቂያ ወይም ብሎ ድራይ ወይም መተኮሻ ዘወትር መጠቀም የጸጉሩን የተፈጥሮ እርጥበት በማጥፋት እንዲሰባበር ያደርገዋል። ስድስተኛ፣ የዘር ግንድ ወይም ጄኔቲክስ። አንዳንድ ሰዎች በጄኔቲክስ ምክንያት የጸጉራቸው እድገት ጊዜ አጭር ሊሆን ይችላል። ይህም ማለት ጸጉራቸውን የተወሰነ ርዝመት ላይ ሲደርስ የማደግ ሂደቱን ያቆማል ማለት ነው። ሰባተኛ፣ ጸጉርን አጥብቆ መያዝ ወይም መጎንጎን። ጸጉርን በጣም አጥብቆ መያዝ ወይም መጎንጎን ለጸጉር ስር ከፍተኛ ጫና ይፈጥራል። ይህ ትራክሽን አሎፊያ የተባለ የጸጉር መርገፍ ችግር ሊያስከትል ይችላል። ስምንተኛ፣ ኬሚካሎች ማብዛት። ጸጉርን ቀለም መቀባት፣ ፐርም ማድረግ ወይም ሪላክሰር መጠቀም የጸጉርን ውስጥ ክፍል ወይም ኮርቴክስን ስለሚጎዱት ጸጉር ቶሎ እንዲሰበር ያደርጋሉ። ዘጠነኛ፣ የእንቅልፍ እጥረት። ሰውነታችን ሴሎችን የሚያድሰውና የእድገት ሆርሞኖችን የሚያመነጨው በእንቅልፍ ወቅት ነው። በቂ እንቅልፍ አለማግኘት የጸጉርን እድገት አስፈላጊ የሆኑ ዑደቶችን ያቀዘቅዛል። አስረኛ፣ የራስ ቅል ጤና ማጣት። ፎሮፎር፣ የፈንገስ ኢንፌክሽን ወይም የራስ ቅል ላይ የሚከማቹ የቅባትና የቆሻሻ ዝቃጮች የጸጉር ቆዳዳዎችን ወይም ፎሊክልስን ስለሚደፍኑ ጸጉር እንዳይበቅል ያደርጋሉ። 11ኛ፣ ጸጉርን አዘውትሮ አለመታጠብ ወይም ማብዛት። ጸጉርን በቀን መታጠብ ተፈጥሯዊ ቅባቱን ያጠፋዋል። በጣም ቆይቶ መታጠብ ደግሞ ቆሻሻ እንዲከማች ያደርጋል። ሁለቱም ለእድገት እንቅፋት ናቸው። 12ኛ፣ የእድሜ መጨመር። ሰውነት እያረጀ ሲሄድ የጸጉር እድገት ፍጥነት ይቀንሳል። የጸጉር ዘርፎችም እየቀጠኑና ቀለማቸውን እያጡ ይመጣሉ። 13ኛ፣ መድኃኒቶች። አንዳንድ ለከፍተኛ ደም ግፊት፣ ለድብርት ወይም ለሌላ ህመም የሚወሰዱ መድኃኒቶች ከጎንዮሽ ጉዳታቸው ጸጉርን ማሳሳት ወይም እድገቱን መግታት ሊሆን ይችላል። 14ኛ፣ ሲጋራ ማጨስ። ማጨስ ወደ ጸጉር ዘሮች የሚሄደውን የደም ዝውውር ስለሚቀንስ ጸጉር የሚያስፈልገውን ኦክሲጅንና ንጥረ ነገር እንዳያገኝ ያደርገዋል። አብራችሁን ስለቆያችሁ በእጅጉ አመሰግናለሁ። በቀጣይ ስለምን ልስራላችሁ ሀሳባችሁን ኮሜንት ላይ ጻፉልን። እናመሰግናለን።